ዳንኤል ክብረት የሚገርም ነገር መናገሩን አደፋት ሚዲያ ገልጿልና ይሄ በጣም በሁላችን አእምሮ ውስጥ ሊኖር የሚገባ ነው። ኤርትራ የተገነጠለችበት ምክንያት ለኤርትራ ሕዝብ ነፃነት፣ ለዲሞክራሲ፣ ለፍትህ ለምናምን አይደለም። ኢትዮጵያ ባህር በር እንዳይኖራት ነው። ይሄ የኮሙኒስቱ አረቡ ምኑ አሜሪካው አንድ ላይ ተሰባስቦ ኤርትራን ሲገነጥል ኢትዮጵያ ባህር በር እንዳይኖራትና በዚህች ዓለም ላይ ኢንሲግኒፊካንት የሆነች ሀገር እንድትሆን ታስቦ ነው። ሌላ ነገር ምንም ነገር የለው። ስለዚህ ሞመንት ኢትዮጵያ ባህር በር ያገኘች ጊዜ ኤርትራ የተገነጠለችበት ዓላማ ባህር በር ኢትዮጵያ ማሳጣት ስለሆነ ኤርትራ ኢንሲግኒፊካንት የሆነች ሀገር ትሆናለች። በዚህ ዓለም ላይ ኤግዚስት ማድረግ ትቆማለች። ወደ ኢትዮጵያ ትቀላቀላለች ወይ የሆነ ነገር ሆናት ትከስማለች ማለት ነው። እኔ ከድሮ ጀምሮ የምናገረው ነገር ነው። ኤርትራ ስትራቴጂክ ሲግኒፊካንሷ ከኢትዮጵያ በብዙ ሺህ እጥፍ የተሻለ ነው። መሀይምና አጋስስ የሆነ ኢሳያስ አፈወርቂ የሚባል መሪ ኤርትራ ስላላት እንጂ ኤርትራ ውስጥ መለስተኛ ዲሞክራሲ ያለና ከምዕራቡም ከምስራቁም ዓለም ጋር በተወሰነ መልኩ ዲፕሎማሲያዊ ግንኙነቱን ማሻሸል የሚችል የኤርትራ መንግስት የመጣ ቀን ኢትዮጵያ ጥቅም የሌላት ሀገር ነው የምትሆነው። ስለዚህ ኮሳሳና የሻዕቢያ አይነት ኋላ ቀር መንግስት ኤርትራ ውስጥ መኖሩ ለኢትዮጵያ ጠቅሟል። ኢትዮጵያ ባህር በር የላትም። ነገር ግን ህዝቧ ብዙ ስለሆነ ወታደራዊ አቅም ስላላት አካባቢው ላይ አሸባሪም የሚረብሽ ምናምን ስለሆነ ሬሌቫንት እንድንሆን አድርጎናል። ይሄንን ሮል ግን ኢኮኖሚውን አሻሽሎ ከምዕራቡ ዓለም ከምስራቁ ዓለም ጋር ግንኙነት ፈጥሮ የዲፕሎማሲ የትሬድ የምናምን ግንኙነት የሚጀምር የኤርትራ መንግስት መጣ ኢትዮጵያን ዞር ብሎ የሚያይ ማንም የለም። ምኑ ጋር ለምንድነው ስትራቴጂ ጥቅም የሚኖራት ኢትዮጵያ? ባህር ያለው እዛ ሚድል ኢስትን መቆጣጠር የሚያስችል ንግድን መቆጣጠር የሚያስችል አሸባሪ መቆጣጠር የሚያስችል ይሄ በሙሉ ሬዲስ ሪጅን እያለ አንተ እዚህ ባዶ ጠፍጣፋ መሬት ይዘህ ስለተቀመጥክ ዓለም ወደ አንተ የመጣበት ምክንያት የለም። ስለዚህ ዓላማቸው ኢትዮጵያን በዚህ ዓለም ላይ ኢሬሌቫንት ማድረግ ነው የነበረው። ታንጋድ ኢሬሌቫንት የሆነ ከንቱ ሻዕቢያ የሚባል መንግስት ኤርትራ ውስጥ ተፈጠረ። በዚህ የተነሳ ኢትዮጵያ በአፍሪካ ህብረትም በዩናይትድ ኔሽንም በተለያዩ ዓለም አቀፍ ማህበረሰቦች ውስጥ ተቀባይነት ያላት በተወሰነ መልኩ ሬሌቫንት የሆነች ሀገር እንዲሆን አድርጓታል። ነገር ግን ኤርትራ ውስጥ ዲሞክራሲ የመጣ ቀን ኢትዮጵያ ተራ ሀገር ነው የምትሆነው። በፍጹም ለአሜሪካም ለአረብም ለማንም ኢትዮጵያ አትጠቅምም። ሁለተኛ ደግሞ እኛ ባህር በር ስናገኝ ኤርትራ ትጠፋለች። ኤርትራ መጥፋት ብቻ ሳይሆን ኢትዮጵያ በዓለም ላይ አሉ ከሚባል ስትራቴጂክ አገራቶች አንዷ ነው የምትሆነው። ቻይና ብለው አሜሪካ ብለው አረብ ብለው አፍሪካ ብለው ሁሉም የኢትዮጵያን ወዳጅነት ለማግኘት መረባረብ ይጀምራል። ኦቨር 100 ሚሊዮን ፖፑሌሽን ይዘ ባህር በር ኖሮ አሸባሪ ምርመሰመስበት አካባቢ ላይ አንተ ፕሬዘንስ አለህ ማለት the whole world ካንተ ኋላ ነው የሚሰለፈው። ዓለም በሙሉ መነጋገር ነው ጀምሮ። ኦኬ ምንድነው የኤርትራ አስፈላጊነት እዚህ ጋር ምንድነው? ባህር ያላት ኢትዮጵያ ካላት ኤርትራ ምንድነው የምትጠቅመን? በወታደር አቅም ጠንካራ የሆነች ኢኮኖሚያ ጠንካራ የሆነ ብዙ ህዝብ ያላት ብዙ ተጽዕኖ መፍጠር የምትችል አገር እያለ ከማን ነው ከአንድ ተንከሲስ ሀገር ጋር ሄዶ የማይሆን ሪሌሽን ውስጥ የሚገባ? ኢትዮጵያ ወደ ባህር ከወጣች አያችሁ፣ ኢትዮጵያን ለማፍረስ የተሰራ ጉዳይ የሚፈታው ወደ ባህር በመውጣት ነው።